እንዴት ናችሁ? ሳላችሁ አለን ሰላም እግዚአብሔር የተመሰገነ ይሁን። በእኛ ጋር ሰላም ነው። በተረፈ እዚህ ጋር አንድ ማለት የምፈልገው ምንድነው ቀጣዮቹ በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች ለምሳሌ የአርሰናልና የማንቸስተር ሲቲ ፉክክር በጣም ከባድ እየሆነ የመጣ ይመስለኛል። ድሮ የፕሪሚየር ሊግ ጨዋታ ገና ከሆኑ እያማረ ነው ፉክክሩ ማለት ነው። ሲቲ ቀስ እያለ ተጠግቷል። በጣም ከባድ እየሆነ ነው። አርሰናል ትልቅ ጫና ውስጥ ያለ ይመስለኛል። እስኪ ያላችሁን ሀሳብ አስተያየት እዚህ ጋር እንድትገልጹልኝ ሼር፣ ኮፒ ሊንክ ያደረጋችሁ በተለይ በኮሜንት ሀሳባችሁን እንድትገልጹ ፈልጋለሁ። እዚህ ጋር ለምሳሌ የቀጣይ የማንቸስተር ሲቲ 5 ጨዋታዎች ይህንን ይመስላሉ። ቀጥሎ የአርሰናል ደግሞ ይህንን ይመስላል። እዚህ ጋር ስታዩት በአቬሬጅ የአርሰናል ትንሽ ጠንከር ያለ ጨዋታ ያለበት ይመስለኛል። የሆነ ልዩነት የሚፈጠር ነው የሚመስለኝ። እንግዲህ ሼር፣ ኮፒ ሊንክ አድርጉ ቤተሰብ። ኮሜንት እዚህ ጋር ኮሜንት ፈልጋለሁ። ሀሳባችሁ እስኪ ምን እንደሚመስል የሁላችሁን እንድትገልጹ ይፈልጋለሁ። አርሰናል የዚህ ሳምንት ጨዋታ ይህን 5 ጨዋታ በተከታታይ ማሸነፍ ብቻ የሚጠበቅበት፣ ሲቲ የሱ ትንሽ ቀለል ያለ ይመስለኛል። የመጀመሪያዎቹ በተለይ ሁለቱ ጨዋታዎች ቀላል መስለው ነው የሚታዩ። እስኪ በተረፈ ሀሳብ አስተያየት ቤተሰብ ሼር፣ ኮፒ ሊንክ አድርጉ። ሰላም ከእናንተ